الصلاة والسلام على رسول الله صلى الله عليه وسلم صحابوتي ልክ እንደ ከዋክብት ናቸው ከነርሱ የትኛውንም ብትከተሉ ትመራላችሁ አሉ ነብያችን ሰለላሁ ዐለይሂ ወሰለም አብዱላህ ኢብኑ አባስ ነገሮችን ፈጥኖ የመረዳት ልዩ ችሎታ የላቀ ዕውቀት ጥበብና ብልሃት ያለው ከኢብኑ አባስ የሚበልጥ ሰው አይቻላውቅም ከሰዓድ ኢብኑ አቢ ወቃስ አብዱላህ የታላቁ ነብይ አጎት የሆኑት የአባስ ኢብኑ አብዱል ሙጣሊብ ልጅ ነበር ከሂጅራ 3 ዓመት ብቻ ነው ቀድሞ የተወለደው ነብዩ ሲሞቱ እድሜያቸው 13 ነበር ገና እንደተወለደ ነበር እናቱ ወደ ተባረኩት ነብይ ይዘው የሄደችው እሳቸውም ጡት መጥባት ከመጀመሩ በፊት ቱፍታቸውን አቀመሱት ይህ በአብዱላህና በነብዩ መካከል እስከ እልፈተ ህይወት ድረስ ፍቅርና ታዛዥነት እንዲኖር ያስቻለ የልብ ወዳጅነት ጅምር ነበር አብዱላህ በጎና መጥፎውን መለየት ሲጀምር ነብዩን ማገልገል ስራዬ ብሎ ተያዘው ነብዩ ውዱ ለማድረግ ሲፈልጉ እሱ ከዚህም ከዚያም ተሯሩጦ ውሃ ያቀርባል በሶላት ጊዜ ደግሞ ነብዩ ሲሰግዱ እሱ ከኋላ ይቆም ነበር ወደ መንገድ ወይም ወደ ዘመቻ ይሄዱ እንደሆነ ከእሳቸው አይነጠልም የእሳቸው ጥላ ነበር የሚመስለው በአጠቃላይ ነብዩ መሐመድ የሚያደርጉትንና የሚሰሩትን ሁሉ ነቅቶና አተኩሮ ይከታተል ነበር ልቦናው በምኞት የተሞላ ጀግላ አእምሮ ንጹህና ያልተበረዘ ነበር የነብዩን ንግግሮች በአእምሮ ሲያጠነጥን የነበረው ችሎታ ልክ እንደ አንድ የድምጽ መቅረጫ መሳሪያ ነበር አብዱላህ ለተከታዩ ሙስሊም ትውልድ መተኪያ የሌላቸውን የመልእክተኛው ንግግሮች ጠብቆ በማቆየት ከነብዩ ምርጥ ምሁራን ሱሐቦች መካከል አንዱ ሊሆን በቅቷል 1660 የሚሆኑ የነብዩን ንግግሮች በአእምሮ መዝግቦ ለትውልድ አስተላልፏል እነሱም በቡኻሪና በሙስሊም ስብስብ ስራዎች ውስጥ ተመዝግቦና ትክክለኛነቱ ተረጋግጦ ይገኛል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አብዱላህ ገና ህፃን ሳለ ትክሻውን መታ ያደረጉ ጌታዬ ባክህ የእስላምን የጠለቀ ዕውቀት የሚያገኝ አድርገው የነገሮች ምንነትና ትርጉምንም አሳውቀው በማለት ዱዓ ያደርጉለት ነበር አብዱላህ ኢብኑ አባስም መላ ህይወቱ ለትምህርትና ዕውቀት ፍለጋ እንደሚውል የተረዳው ገና ቀደም ብሎ ነበር ዕውቀትና ግንዛቤ ብቻ ሳይሆን ጥበብና ብልሃትም እንዲያገኝ ነብዩ ዱዓ ያደርጉለት ነበር አብዱላህ እንደተናገረው አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ውዱ ለማድረግ ተዘጋጁ እኔም ውሃ ላቀርብላቸው ጣደፍ ጀመር በስራዬ በጣም ተደሰቱ ሶላታቸውን ሊጀምሩ ሲሉ እኔም ከጎናቸው እንድቆም ጠቆሙ እኔ ግን ከኋላቸው ቆምኩ ሶላቱ ሲያልቅ ወደኔ ዞረው አንተ አብዱላህ ከጎኔ እንዳትቆም የከለከለህ ምንድነው አሉኝ ከጎንህ እንዳልቆም በኔ አይን እርሶ በጣም የተከበሩ ታላቅ ኖት ስለመለስኩላቸው ነብዩም እጃቸውን ወደ ላይ ዘርግተው ጌታዬ ሆይ ጥበብና ብልሃትን ስጠው በማለት ጸለዩ ወጣቱ አብዱላህ ከእድሜው ጋር የማይመጣጠን ጥበብና ብልሃት እንዳለው ማስመስከሩ የነብዩ ጸሎት ያለ ጥርጥር ተቀባይነት ማግኘቱ ያረጋግጣል ከዚህ ባሻገር በነብዩ የህይወት ዘመን ይሁን ከዚያም በኋላ በቀናነትና ባለመታከት ለዕውቀት ፍለጋ ሲባል ያደረገው ጥረት ለኢስላም ከፍተኛ አስተዋጽኦ አበርክቷል በነብዩ የህይወት ዘመን ወቅት በእሳቸው
ይደረጉ የነበሩ ስብሰባዎች መካከል አንዱም አልፎት የማያውቅ ሲሆን እሳቸው የተናገሩትን ሁሉ በአእምሮ አጠንጥኖ ለመያዝ ይጣጣር ይታገል ነበር። ነብዩም ካለፉ በኋላ ከታላላቅ ሷሃቦች ዘንድ በመሄድ ነብዩ ያስተማሯቸውን ይቀስም ነበር። እሱ የማያውቀው የነብዩ አንድ ንግግር የሚያቅሰው አለ የሚል ወሬ ከሰማ እዚያው ድረስ ፈጥኖ በመሄድ ይመዘግብ ነበር። የሰማውን ሁሉ በጥልቀት ይመረምርና ከሌሎች ሪፖርተሮች ጋር ያገናዝባል። አንዲት ነገር ለማረጋገጥ እስከ 30 ሷሃቦች ያናግራል። አንድ ጊዜ እሱ የማያውቀውን ሐዲስ አንዲ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረባ እንደሚያውቅ ወሬ ሰምቶ ስላደረገው ጥረት እንዲህ ሲል ዘግቧል። በቀትር የመኝታ ሰዓት ወይንም ቀይሉላ ወደሱ ቤት ሄድኩ። ከቤቱ በር ላይ ካባይን አንጥፌ እስኪነቃ ጠበቅኩት። ነፋሱ አቧራውን እያነሳ ያለብሰኝ ነበር። ብፈልግ ኖሮ እንዲፈቅድልኝ በጠየቅኩትና ያለምንም ጥርጥር ባስገባኝ ነበር። እኔ ግን እንቅልፉን መጨረስ ይችል ዘንድ መጠበቁን መረጥኩ። ሰውየውም ከቤቱ ሲወጣ እንደዚህ ሆኜ ሲያየኝ አንተ የነብዩ አጎት ልጅ ምን ነካህ? ብትልክብኝ ኖሮ እኔው ራሴ መጣል ነበር አለ። ወደ አንተ መምጣት ያለብኝ እኔ ነኝ፣ ዕውቀት ተፈልጎ እንጂ እንዲሁ ራሱ አይመጣም አልኩት። ከዚያም ስለ ሐዲሱ ጠይቄ ከሱ ተማርኩ። በእንዲህ አይነት ሁኔታ ለዕውቀት ቆርጦ የተነሳው አብደላህ ረዲየላሁ ዐንሁ በተደጋጋሚ ሰዎችን ይጠይቃል። ለዕውቀት በሚጓጓና በአስተዋይ አእምሮ ያገኘውን ኢንፎርሜሽን ይመረምራል። አብደላህ የሚታወቀው ሐዲሶችን በመሰብሰብ ብቻ አልነበረም። እጅግ ብዛት ባላቸው ሌሎች መስኮችም ዕውቀት ለማካበት ይጥር ነበር። እንደ ዘይድ ኢብኑ ሳቢት ረዲየላሁ ዐንሁ ላሉ ሰዎች ልዩ አድናቆት ነበረው። ዘይድ ኢብኑ ሳቢት የወህይ መዝጋቢ፣ የመዲና ከተማ ዋና ዳኛ፣ የህግ አማካሪ እንዲሁም የውርስ ጉዳዮችን በሚመለከቱ ህግጋትና በቁርአን ንባብ ባለሙያ ነበር። ዘይድ መንገድ ለመሄድ ሲያስብ ወጣቱ አብደላህ በታላቅ ትህትና ከጎኑ ቆሞ የመጓጓዣውን ልጓም በመያዝ አለቃው ፊት የቆመ ትሁት አሽከር ነበር የሚመስለው። ዘይድም አንተ የነብዩ አጎት ልጅ እንዲህ አትሁን እንጂ ይለው ነበር፣ ትህትናው ያስጨነቀው። ከኛ መሃል ያሉትን አዋቂዎች እንድናከብር አልታዘዝንምን ይል ነበር አብደላህ። ዘይድም መልሶ እስኪ እጅህን አሳየኝ ይለው ነበር። አብደላህም እጁን ይዘረጋለታል። ዘይድም እጁን ይዞ ይስማውና እኛም የነብዩ ቤተሰብ አባላት እንድናከብር ታዘናል ይለዋል። የአብደላህ እድሜ እየገፋ ሲሄድ የአእምሮ ብስለቱ እየጨመረ ሄደ። መስሩቅ ስለሱ ሲናገር እንዲህ ይል ነበር፣ ኢብኑ አባስ በማይበት ወቅት ከወንድ ሁሉ እጅግ በጣም ቆንጆ እሱ ነው እል ነበር። በሚናገር ጊዜ ከሰው ሁሉ እጅግ በጣም ንግግር አዋቂ እሱ ነው እል ነበር። ከሰው ጋር ሲያወራ ስሰማው ደግሞ ከሰዎች ሁሉ እጅግ በጣም አዋቂ እሱ ነው እል ነበር። አብደላህ አቤቱታቸውን አዳምጡ ከጨረሰ በኋላ ምንም ተቃውሞ ሊያነሱ የማያስችላቸውንና ለቅሬታቸው ምላሽ የሚሰጡ የቁርአን አንቀጾችን እንዲሁም የነብዩ ንግግሮችን ቢጠቅስላቸው አቋማቸውን ለመቀየር ዝግጁ መሆናቸውን ወይንም አለመሆናቸውን ጠየቃቸው። እንደሚቀበሉ ተናገሩ። አብደላህም እንዲህ ሲል ቀጠለ፣ አለይ የአላህን ሃይማኖት ውሳኔ የሚመለከቱ ጉዳዮችን ለሰዎች ዳኝነት አቅርቧል ለምትሉት አላህ ሱብሓነሁ ወተዓላ እንዲህ ብሏል፣ እናንተ በሐጅ ሥራ ውስጥ ስትሆኑ አውሬን አትግደሉ፣ ከእናንተ እያወቀ
የገደለ ሰው ቅጣቱ ከእናንተ ሁለት የትክክለኝነት ባለቤቶች የሚፈርዱት የሆነውን የገደለውን ነገር ቢጤ መስጠት ማስተሳሰሪያ ነው። አልማኢዳ ቁጥር 95። ታዲያ የትኛው ነው ፍትሃዊ ብይን የሚሻው? የህዝቦች ደም እንዳይፈስ ለመጠበቅ፣ በመካከላቸው ያለውን ጥል ለማስወገድ ሰብአዊ ዳኛ መሰየም ነው ወይንስ ሩብ ዲርሃም ለማታወጣ ጥንቸል? መልሳቸው በሙስሊሞች መካከል የተፈጠረውን አለመግባባት ለማስወገድና ደም መፋሰስ ለማስቆም እርቅና ሽማግሌዎችን መሾም፣ በተቀደሱ የሐጅ ቦታዎች እንስሳትን በገደለ ሰው ቅጣት ላይ ለመበየን ሰብአዊ ዳኞችን እንዲሾሙ ከማድረግ የበለጠ አስፈላጊና ትክክለኛ እርምጃ ነበር የሚል ነው። ስለዚህ ይህ ጉዳይ ጨርሰናል ማለት ነው ሲል አብደላህ ጠየቃቸው። መልሳቸውም በጌታችን ስም እንምላለን አዎ አሉ። አብደላህም ቀጠለ፣ አልይ ተዋግቶ ሲያበቃ ነብዩ እንዳደረጉት ምርኮኞችን አልወሰደም ላላችሁት እናታችሁን አይሻ ምርኮኛ አድርጋችሁ ልትይዙ ትፈልጋላችሁን? መልሳችሁ አዎ ከሆነ በስተት ላይ ወድቃችኋል ማለት ነው። እሷ እናታችን አይደለችም ካላችሁ ደግሞ በክህደት ላይ ወድቃችኋል ማለት ነው። ምክንያቱም አላህ ሱብሓነሁ ወተዓላ እንዲህ ብሏል፣ النبي أولى بالمؤمنين من أنفسهم وأزواجه أمهاتهم الأحزاب ቁጥር 6 ነብዩ በምእመናን ከነፍሶቻቸው ይበልጥ ተገቢ ነው፣ ሚስቶቹም እናቶቻችሁ ናቸው። እናም ለራሳችሁ የምትፈልጉትን ምረጡ አለ አብደላህ። በመቀጠልም ይህንን ጉዳይ በዚህ ጨረስን ማለት ነው ሲል ጠየቃቸው። እነርሱም በጌታችን ስም እንምላለን አዎ ጨርሰናል አሉት። አሁንም አብደላህ ቀጠለ፣ አልይ የሙእሚኖችን መሪነት ማዕረግ ጥሏል ብላችኋል። አስታውሱ፣ ነብዩ ራሳቸው በሁደይቢያ ድርድር ወቅት ከአጋሮች ጋር በተፈራረሙበት ወቅት በጦርነት ያለመፈላለግ ጊዜያዊ ስምምነት ላይ ሙስሊሞች ይህ የአላህ መልእክተኛ የተስማማበት ነው ተብሎ እንዲጻፍ ፈለጉ። የመካ አጋሪ ቁረይሾች ግን አንተ የአላህ መልእክተኛ መሆንህን ብንቀበል ኖሮ ወደ ካዕባ እንድትገባ መንገድ ባልዘጋንብህ ወይም ደግሞ ባልወጋንህ ነበር ሲሉ ወዲያውኑ በቁጣ መለሱ። እንግዲያውንስ መሐመድ የአብደላህ ልጅ ብላችሁ ጻፉ አሏቸው። በአላህ ስም እምላለው እነሱ ቢክዱብኝም እኔ የአላህ መልእክተኛ ነኝ ብለው የእነሱን ፍላጎት ሞሉ። በዚህ ነጥብ ላይም ይህንን ጉዳይ ጨረስን ሲሉ ተቃዋሚዎች ጠየቀ። አሁንም መልሳቸው በጌታችን ስም እንምላለን አዎ የሚል ነበር። አብደላህ ስለ ቁርአንና ስለ ነብዩ ታሪክ ጥልቅ እውቀቱን እንዲሁም የመከራከር ስሜት የመቀስቀስ ልዩ ችሎታን ካሳየበት የዚህ የቃላት ምልልስ ፍሬዎች መካከል አንዱ አብዛኞቹ ማለትም ወደ 20,000 የሚሆኑ ሰዎች ወደ አሊ ጦር መመለሳቸውን ነው። 4,000 የሚሆኑት ግን እንዳመጹ ቀሩ። አብዛኞቹ የኋላ ኋላ ኸዋሪጅ ወይም ደግሞ አፈንጋጮች የሚል ስያሜ የተሰጣቸው ናቸው። በዚህና በሌሎችም ገጠመኞች ደፋሩ አብደላህ ሰላምን ከጦርነት አሳማኝ ውይይቶችን ከኃይልና ከብጥብጥ እንደሚመርጥ አሳየ። ይሁንና ይታወቅ የነበረው በድፍረቱ ሳይሆን በአርቆ አሳቢነቱ፣ በሰፊ እውቀቱ፣ በታላቅ ቸርነቱና በእንግዳ ተቀባይነቱ ጭምር ነበር። የቤተሰቡ ሁኔታ አስመልክቶ አንዳንዶቹ የእርሱ ዘመን ሰዎች ሲናገሩ ከኢብኑ አባስ ቤት የበለጠ ብዙ ምግብ፣ ፍራፍሬና እውቀት ያለበት ቤት አላየንም ብለዋል። ለሰዎች ቀና አመለካከትና አዘኔታ ነበረው። አሳቢና ሩህሩህም ነው። እንዲህ ሲል ተደምጧል። የአላህን መጽሐፍ ያዘዘውን አንድ አንቀጽ ጠቀሜታ ስረዳ እኔ የማውቀውን ሁሉ ሰው ቢያውቀው ይሻል ነበር ብዬ እመኛለሁ። ሰዎችን በእኩልነት የሚያይና በፍትህ የሚያስተዳድር ሙስሊም መሪ ስለመኖሩ የሰማሁ እንደሆነ በጣም ደስ ይለኛል። ጸሎት አደርግለታለሁ። በሙስሊሞች መሬት ላይ መዝነቡን የሰማሁ እንደሆነ
በደስታ ሞላለሁ። አብዱላህ ኢብኑ አባስ ረዲየላሁ ዐንሁ አላህን በመገዛት በኩልም ሁሌ እንደተጋ ነበር። መጾም ያዘወትርና በአብዛኛው ሌሊቱን ሲሰግድ ያድር ነበር። ዱዓ በሚያደርግና ቁርአን በሚቀራበት ጊዜ ያለቅስ ነበር። ስለ ሞት፣ ስለ ትንሣኤና ስለ ወዲያኛው ዓለም ህይወት የሚያወሱ አንቀጾችን በሚያነብበት ጊዜ ከጥልቅ ለቅሶ የተነሳ ድምፁ ይጎረንን ነበር። አብዱላህ ኢብኑ አባስ ረዲየላሁ ዐንሁ ከዚህ ዓለም በሞት የተለየው በ71 ዓመቱ ጧይፍ በተባለችው ተራራማ ከተማ ነው።